ዛሬ የምናየው ጽናጽል፣ ከበሮና ጽና በአንድ ላይ ሲሆኑ ምን ምስጢር እንዳላቸው፣ በኢትዮጵያን ፍልስፍና ምን ሐሳብ እንዳላቸው እንመለከታለን። ከበሮ፣ ጽናጽል እና ጽና ወይም ማዕጠንት በአንድ ላይ ሲገናኙ ተራ የሙዚቃን ስነ ስርዓት መሳሪያዎች መነጋገሪያ መሆናቸው ያበቃል። በጥንታዊው የኢትዮጵያ ፍልስፍናና ምስጢራዊ እይታ እነዚህ ሦስቱ በአንድ ላይ ሲሰለፉ የቅዱስ ያሬድ የንዝረት ሥላሴ በመባል የሚታወቅ ታላቅ አጽናፈ ዓለማዊና መንፈሳዊ ምስጢር ይፈጠራል። የእነዚህ ሦስቱ መሳሪያዎች ጥምረት የያዘው ድብቅ ፍልስፍና በአራት ጥልቅ ምስጢራት ከፋፍለን እንይ። 1. የሦስቱ የሰው ልጅ ህልውና ክፍሎች አካል፣ ነፍስ እና መንፈስ። ይህ ጥምረት እያንዳንዱ የሰው ልጅ በውስጡ የተሸከመውን ምስጢራዊ መዋቅር በድምፅና በምልክት ይገልጻል። ከበሮ አካልን ወይም ቁስን። ከበሮ መሬታዊ፣ ከበድ ያለና ጥቅጥቅ ያለ ድምፅ አለው። የሰውም ሥጋ አካል፣ ደምና የአጥንት መዋቅር ወይም ፊዚካላዊ ቦዲ ይወክላል። ጽናጽል ነፍስ ወይም አእምሮ ይወክላል። ጽናጽል መካከለኛ፣ የተሰበረና የሚንቀጠቀጥ የብረት ድምፅ አለው። የሰውን ስሜት፣ አእምሮና ንቃተ ህሊናን ያመለክታል። ጽና ወይም ማዕጠንት የሚጤስበት መንፈስ ወይም ረቂቅነትን፣ ማዕጠንቱ ድምፅ አልባ ሆኖ ይወክላል። እሱም የሚያወጣው የሚታይ ጢስና የሚሸት መዓዛ ነው። ይህ ደግሞ ከቁስ አካል በላይ የሆነው ወደ ሰማይ የሚመጠቀውን ረቂቅ የሰው ልጅ መንፈስ ይወክላል። የጥምረቱ ምስጢር ሦስቱ በአንድ ላይ ሲሰሩ ሰውነታችን ከበሮ፣ አእምሮአችን ጽናጽል፣ መንፈሳችን ማዕጠንት ፍጹም ተስማምተው ወደ አንድ ሰላማዊ ንቃት መሸጋገራቸውን ያሳያል። 2. የጊዜ ምስጢር ያለፈ፣ አሁንና መጪውን ጊዜ ይወክላሉ። በአምልኮና በዜማ ጊዜ የእነዚህ ሦስቱ እንቅስቃሴዎች በአጽናፈ ዓለም ውስጥ ያለውን የጊዜ መለኪያ ታይም ዳይሜንሽንን ይፈታሉ። ከበሮ የጊዜን መጀመሪያና ያለፈውን ታሪክ ፓስት ይይዛል። እንደ መጀመሪያ የልብ ትርታ መሠረት ነው። ጽናጽል አሁንን ፕሬዘንትን ይወክላል። በጣቶቻችን መካከል አሁን የሚንቀጠቀጠውንና በየቅጽበቱ የሚለዋወጠውን ሕይወት ያሳያል። ጽና ወደ ላይ የሚወጣው ጢስ የወደፊቱ መጪውን ጊዜና የዘላለም ሕይወትን ፊቸር ወይም ኢተርኒቲ ያሳያል። 3. የዓለም አወቃቀርና የንዝረት ደረጃዎችን ይወክላሉ። ቫይብሬሽናል ፍሪኩንሲ በሚባለው ሐሳብ በጥንታዊ ምስጢራዊ ፍልስፍና መሠረት አጽናፈ ዓለም የተገነባችው በሦስት የንዝረት ደረጃዎች ነው። እነዚህ ሦስቱ መሣሪያዎች ያንን የንዝረት ምስጢር ይደግሙታል። የንዝረት ደረጃ ፍሪኩንሲ የተፈጥሮ ምሳሌ ከበሮ ዝቅተኛ ንዝረት ወይም ኢንፍራሳውንድ ወይም ባስ በመባል የሚታወቀውን ይወክላል። የምድር መናወጥን፣ የነጎድጓድ ድምፅን፣ የስበት ኃይልን የመሳሰሉትን ዝቅተኛ ሳውንዶችን ይወክላል። ጽናጽል ከፍተኛ ንዝረትን ይወክላል። ሃይ ፒች ትረብል በመባል የሚታወቀውን
የንፋስ ሽውሽውታን፣ የውሃን ሽቅርቅርታን፣ የብርሃንን ሞገድ የመሳሰሉትን ይወክላል። ጽናህ ረቂቅ ንዝረትን፣ ኦልፋክቶሪ ወይም አሮማ የሚባለውን ድምፅ ረቂቅ ንዝረትን ይወክላል። ከድምፅ ወሰን በላይ የሆነ በአየር ሞገድ የሚሰራጭ ማንኛውም መዓዛን ይወክላል። ካህኑ ማጠንቱን ይዞ ሲያጥን፣ ዲያቆኑ ጽናጽሉን ሲያናውጥ፣ መዘምራኑ ከበሮውን ሲመቱ፣ ዝቅተኛው መካከለኛውና ከፍተኛው የአጽናፈ ዓለም ንዝረቶችን በአንድ ቦታ ይገናኛሉ። ይህ በሚሆንበት ጊዜ በዚያ ቦታ ላይ ፍጹም የሆነ መለኮታዊ ስምምነት ይሰፍናል። 4. ፍጹም ተዋህዶ ባዶነትን፣ እንቅስቃሴን እና ስጦታን ይወክላሉ። ባለፉት ተረኮቻችን ያየናቸው ሦስቱ ታላላቅ ፍልስፍናዎች በአንድ ላይ ተሳስረው ይቆማሉ። የከበሮውን ውስጣዊ ባዶነት በጸናጽሉ ላይ በሚፈጠረው እንቅስቃሴ ግጭት አማካኝነት ወደ ዜማ እንቀይረዋለን። ያንን ዜማ ደግሞ በማዕጠንቱ የመሥዋዕትነት እሳት ላይ ጨምረን እንደ ውብ መዓዛ ወደ ሰማይ እንሰደዋለን። ይህ ጥምረት የሰው ልጅ ጥበብን፣ ተፈጥሮንና ፈጣሪን አንድ ላይ አቆራኝቶ የያዘ ታላቅ ኢትዮጵያዊ ምስጢር ነው። መሳሪያዎች ለየብቻቸው ድንቅ ናቸው። በአንድነት ሲቆሙ ግን ሰማይን ወምድርን የሚያወርዱ፣ ምድርን ወደ ሰማይ የሚያሳርጉ ምስጢራዊ ቁልፎች ናቸው። ዛሬ ላይ እነዚህ መሠረታዊ የዜማ መሳሪያዎችን አተኩረን ልብን ብለን ብንመረምር እጅግ ብዙ ሐሳብ አላቸው እላለሁ። ለዛሬ እዚህ ጋር እንቋጨው።